ታሪኩን በደንብ ለመረዳት ከክርስቶስ ልደት በፊት ወደ 605 ዓመተ ዓለም እንመለስ። እስራኤል በእግዚአብሔር ላይ በማመፁ ምክንያት እግዚአብሔር አሳልፎ ለባቢሎኑ ንጉሥ ለናቡከደነፆር ሰጣቸው። ባቢሎን በወቅቱ የዓለም የስልጣኔ አናት ነበረች። ወርቅ እንደ አሸዋ የሚፈስባት፣ ጣዖት አምልኮ የነገሰባት ከተማ። ናቡከደነፆር አንድ ስልት ነበረው። አንድን ሀገር ሲቆጣጠር የዚያን ሀገር ሊቃውንትና የንጉሥ ልጆች ወደ ባቢሎን ይወስዳል። ይህንንም የሚያደርገው የአገሩን ባህልና ቋንቋ አስተምሮ ወደ ባቢሎናዊነት ቀይሮ መልሶ ሕዝቡን እንዲገዙ ለማድረግ ነው። ዳንኤልና ሦስቱ ጓደኞቹ ሐናንያ፣ ሚሳኤል፣ አዛርያ በዚህ ወጥመድ ውስጥ ገቡ። በዚህም ዳንኤል ወደ ብልጣሶር ማለትም የባቢሎን አማልክት ይጠብቁህ በሚል ስሙ ተቀየረ። በመቀጠል ትምህርታቸው ተቀየረ። ኮከብ ቆጠራና አስማት እንዲማሩ ተደረገ። እንዲሁም ምግባቸው ተቀየረ። እዚህ ጋር ቆም ብለን እናስብ። እናንተ በወጣትነታችሁ ከሀገራችሁ ወጥታችሁ በምቾትና በቅንጦት ወደ ተሞላ እግዚአብሔር ወደማይታወቅበት ሀገር ብትሄዱ እምነታችሁን ትጠብቃላችሁ? ዳንኤል ግን በንጉሡ ምግብ አልረክስም አለ። ይህ የጽናት ውሳኔ ከፍታን አመጣለት።